ብዙዎች ስልካቸውን ብቻ በመጠቀም ብዙ ገንዘቦችን እየሰሩ ይገኛሉ። እናንተስ እጃችሁ ላይ ያለውን ስልክ በመጠቀም እንዴት ገንዘብ እንደሚሰራ ማወቅ ትፈልጋላችሁ? እንኳን ወደ ዲጂታል ማርኬቲንግ ዓለም በሰላም መጣችሁ። አዎ አልተሳሳታችሁም። አብዛኞቻችን ስልካችንን የምንጠቀመው ለማይጠቅም ነገርና ለጊዜ ማሳለፊያ ነው። ብልህ ሰዎች ግን የእጅ ስልካቸውን በመጠቀም ሀብት እያፈሩበት ነው። ሰላምና ጤና ይስጥልኝ። ዛሬ በዚህ ቪዲዮ ዲጂታል ማርኬቲንግ ምንድነው፣ እንዴትስ ነው የሚሰራው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለመሆኑ ማርኬቲንግ ማለት ምን ማለት ነው? ያው ማርኬቲንግ ማለት ያለንን ፕሮዳክት ወይም ደግሞ ያለንን እቃ ገዢዎች ጋር የምናደርስበት ወይም የምናስተዋወቅበት መንገድ ነው። ድሮ ይሄ ማስታወቂያ የሚደረገው በባህላዊ መንገድ ማለትም በጋዜጣ ሊሆን ይችላል፣ እንዲሁም በቢልቦርድ በቴሌቪዥን እና በሬዲዮ ነበር። ዲጂታል ማርኬቲንግ ግን ይህን ጨዋታ ሙሉ ለሙሉ ቀይሮታል። አሁን ግን ሰዎች ሙሉ ለሙሉ ትኩረታቸውን ቀይረዋል። ማለትም እንደ ድሮ ቲቪ የሚያይ የለም ወይም ደግሞ ሬዲዮን የሚያዳምጥ የለም፣ ከስንት አንድ ነው የሚገኘው። ሰዎች አሁን ሙሉ ለሙሉ ትኩረታቸውን ስልካቸው ላይ አድርገዋል። ዲጂታል ማርኬቲንግ ማለት ይህንኑ የሰዎችን ትኩረት ተከትሎ ኢንተርኔትንና ሶሻል ሚዲያን በመጠቀም ምርትን ለሚፈልገው ሰው ብቻ በፈለግነው ሰዓትና ደቂቃ ውስጥ ማድረስ ማለት ነው። እሺ አሁን ወደ ዋናው ጥያቄ እንግባ። አሁን ያለምንም ምርት ወይም ደግሞ ምንም የምንሸጠው ነገር ለሰዎች የምናደርሰው ነገር ሳይኖረን እንዴት በዲጂታል ማርኬቲንግ ገንዘብ መስራት እንችላለን? የመጀመሪያውና በዓለም ላይ ትልቁ መንገድ አፍሌት ማርኬቲንግ ይባላል። ይህም ማለት የሌላ ሰውን ወይም የሌላ ድርጅትን ምርት አስተዋውቆ በመሸጥ ከሽያጩ ላይ በፐርሰንት ወይም ደግሞ በኮሚሽን ገንዘብን መቀበል ማለት ነው። አሰራሩም እንዲህ ነው። ያው በመጀመሪያ ድርጅቱን ወይም ደግሞ የምንሸጠውን ፕሮዳክት ከሰዎቹ ተቀብለን የምንሸጠውን ፕሮዳክት መፈለግ ሳይሆን የሚቀድመው ነገር ተከታዮችን ወይም ደግሞ ያንን ምርት የምንሸጥላቸውን ኦዲየንሶች መሰብሰብ ነው። እንዴት ነው ተከታዮችን ወይም ደግሞ ኦዲየንሶችን የምንሰበስበው ካላችሁ፣ በመጀመሪያ ኒች ወይም ደግሞ ኮንተንት እንመርጣለን። ያ የመረጥነው ኮንተንት ለምሳሌ ሰዎችን የሚያስተምር ስለ ቴክኖሎጂ ይሆናል። ብቻ በሰዎች አእምሮ ላይ እምነትን የሚገነባ ኮንተንት መሆን አለበት። እምነትን በመጀመሪያ በሰዎች አእምሮ ላይ እንገነባለን። ከዛ በኋላ ከገነባን በኋላ እምነትን ያንን ፕሮዳክት አውጥተን እንሸጥላቸዋለን ወይም ደግሞ እናሳያቸዋለን፣ እናስተዋውቃለን ማለት ነው። ኦዲየንሶችን ከሰበሰብን በኋላ የምናደርገው ነገር ምንድነው? ያንን ለኦዲየንሶቻችን የምናቀርበውን ፕሮዳክት እንፈልጋለን ማለት ነው። ማለትም ለምሳሌ የሆነ በቴክኖሎጂ ዘርፍ ላይ የምሰራ ከሆነ አሁን ለምሳሌ ኮንተንቴ በዛ በቴክኖሎጂ ዙሪያ ፕሮዳክቶችን የሚያቀርቡ ሰዎችን እፈልጋለሁ። ከዛ በኋላ ፕሮዳክቶችን የሚያቀርቡ ሰዎችን ከፈለኩ በኋላ በትርፍ ተነጋግሬ ማስታወቂያ ሰራላችኋለሁ። በፕሮዳክት ልክ ወይም ደግሞ በተሸጠው ልክ እኔ ኮሚሽን ወይም ደግሞ በፐርሰንቴጅ ገንዘብ እቀበላለሁ ማለት ነው። ሌላው በአሁኑ ሰዓት በጣም ተፈላጊ የሆነው በሀገራችን ላይ እንዲሁም ብዙ ሰዎች ሲሰሩት የምታዩት ነገር የሶሻል ሚዲያ ማናጀር መሆን ነው። በዙሪያችሁ እስኪ ተመልከቱ። በአሁኑ ሰዓት በጣም ብዙ ቡቲኮች፣ ካፌዎች እንዲሁም ትንንሽ ቢዝነሶች አሉ። ያው ምርጥ ዕቃም ቢያቀርቡም ነገር ግን ሶሻል ሚዲያው ላይ አይንቀሳቀሱም። ለምሳሌ ቲክቶክ አካውንት የላቸውም፣ ዩቲዩብ የላቸውም፣ ፌስቡክ የላቸውም፣ እንዲሁም የቴሌግራም አካውንት ወይም ደግሞ ቻናል የላቸውም። እንዴትም ማስታወቂያን መስራት እንዳለባቸው አያውቁም፣ ወይም ደግሞ ጊዜው የላቸውም። ታዲያ እናንተ የምታደርጉት ምንድነው? ወደ እነዚህ ሱቆች ትሄዱና ሶሻል ሚዲያችሁን እኔ ላስተዳድርላችሁ ወይም ደግሞ ቪዲዮ እኔ እየሰራው ልቅረጽና ልልቀቅላችሁ እንዲሁም ደንበኞችን ልሳብላችሁ በማለት ለማሳመን ትሞክራላችሁ። ከዛም ካመኑላችሁ በንግግር ወይም ደግሞ በወራዊ ክፍያም ሊሆን ይችላል ትነጋገሩና ስራውን ትጀምራላችሁ። እምነቱ ከሌላቸው ግን 1 ወይም 2 ወር በነፃ በመስራት ቪዲዮዎቻቸውን ኤዲት በማድረግ በመፖስት ገበያውን በማሻሻል ለውጡን እንዲመለከቱና ለውጡን ከተመለከቱ በኋላ በገንዘብ ወይም ደግሞ በክፍያ መነጋገር ትችላላችሁ። ሶስተኛው መንገድ ደግሞ ፍሪላንሲንግ ሲሆን ይህም ማለት በዓለም አቀፍ ደረጃ ያላችሁን ክህሎት እንድትሰሩበት ወይም ደግሞ በዓለም አቀፍ ደረጃ ከተለያዩ ክላይንቶች ጋር የምትሰሩበት መንገድ ነው። በመጀመሪያ ስለ ዲጂታል ማርኬቲንግ ለምሳሌ ስለ ፌስቡክ አድስ፣ ስለ ቲክቶክ ቪዲዮ፣ ስለ ኤዲቲንግ እንዲሁም ስለ ማስታወቂያ እንዴት አድርጌ ሰዎች ጋር ማስታወቂያን በስነ ስርዓት ወይም ደግሞ ሳቲስፋይድ በሆነ መልኩ ቪዲዮ ኤዲቲንግም በዛው ልክ ሳቲስፋይድ በሆነ መልኩ እንዴት አድርጌ ሰራዋለሁ የሚለውን ነገር ከዩቲዩብ ላይ በነፃ ትማራላችሁ። ከዚያ አፕወርክ ላይ እና እንዲሁም ፋይቨር በሚባሉ ዌብሳይቶች ላይ አካውንት ትከፍታላችሁ። አካውንቱን ከከፈታችሁ በኋላ በዓለም ዙሪያ የተለያዩ ሰዎች አሉ። ለምሳሌ ቪዲዮ ኤዲቲንግ ማድረግ የማይችሉ ሰዎች፣ ፌስቡክ አድ ላይ ማስታወቂያ ማስተዋወቅ የማይችሉ ሰዎች፣
ቲክቶክ አካውንት ማኔጅ ማድረግ የማይችሉ ሰዎች ወይም ደግሞ ሶሻል ሚዲያቸው ማኔጅ ማድረግ የሚከብዳቸው ድርጅቶች አሉ። ታዲያ እናንተ ቤታችሁ ቁጭ ብላችሁ እነዚህን ስራዎች በመስራት በሰዓት ወይም ደግሞ አንድ ፕሮጀክት በጨረሳችሁ ቁጥር በፕሮጀክት ተከፋይ መሆን ትችላላችሁ። ዋናው ነገር እናንተ ስለምትሰሩት ነገር እውቀቱ ብቻ ይኖራችሁ። እንግዲህ ዲጂታል ማርኬቲንግን ለመጀመር የግዴታ ትልቅ ሱቅ ሊኖራችሁ አይገባም፣ ወይም ደግሞ ትልቅ ካፒታል ሊኖራችሁ አይገባም። እውቀታችሁን በመጠቀም ዲጂታል ማርኬቲንግን መስራት ትችላላችሁ። ያው እንግዲህ ስለ ዲጂታል ማርኬቲንግ አውርቶ ለመጨረስ በጣም ረጅም ሰዓት ይፈጃል። ማለትም በጣም ሰፊ ርዕስ ነው። ከላይ ለማየት ነው የሞከርነው። ሂንቱ እንዲኖራችሁ ወይም ደግሞ ዲጂታል ማርኬቲንግ ምንድነው ስትባሉ የተወሰነ እውቀቱ እንዲኖራችሁና እንደ መጀመሪያ ኮርስ አርጌ ነው ለመንገር የፈለኩት። ስለዚህ ከነዚህ ከሶስቱ መካከል የተመቻችሁ የቱ እንደሆነ በኮሜንት ንገሩኝና እኔ በቀጣይ አንዱ ላይ ፎከስ ማለትም ተራ በተራ እያንዳንዱ ላይ ፎከስ እያደረግን የምንነጋገርበት ይሆናል። እስካሁን ድረስ አብራችሁን ከቆያችሁ ክብረት ይስጥልኝ፣ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ብታደርጉ ያው ሌሎችም ይጠቀሙበታል። ሼር ማድረጉ አይከፋም። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።